ሰላም ጤና ይስጥልኝ እንደምን አረፈዳችሁ የዋልያ ኒውስ ቤተሰቦች። በአዲስ አበባ ከተማ ባለፉት 24 ሰዓት ውስጥ ብቻ እጅግ አስደንጋጭና ልብ የሚነኩ ሁለት የትራፊክ አደጋዎች ተከስተዋል። በትናንትናው ዕለት በኮተቤ አንቆራጫ፣ ዛሬ ደግሞ በለሚ ኩራ የተባበሩት አደባባይ ሞት፣ ከባድ የአካል ጉዳትና የንብረት ውድመት አስተናግደናል። ዋልያ ኒውስ ከአዲስ አበባ ፖሊስና ከትራፊክ ማኔጅመንት ያገኘውን ሙሉ መረጃ አቀናጅተን እናቀርብላችኋለን። እስከ ፕሮግራሙ መጨረሻ ድረስ አብራችሁን ቆዩ። የመጀመሪያው አደጋ የደረሰው መጋቢት 22 ቀን 2018 ዓ.ም ከንጋቱ 11 ሰዓት ተኩል ላይ በኮተቤ 02 መስመር አንቆራጫ ተብሎ በሚጠራው ቁልቁለት ላይ ነው። አንድ የህዝብ ማመላለሻ ታክሲ ከተፈቀደለት በላይ 19 ሰዎችን አጭቆ ሲጓዝ ነበር። የትራፊክ ማኔጅመንት ባለስልጣን እንዳረጋገጠው አደጋው የተከሰተው በጭነት ብዛትና በአሽከርካሪው ቁጥጥር ማጣት ነው። በዚህ አደጋ ላይ የ3 ሰዎች ህይወት ወዲያውኑ አልፏል። 16 ሰዎች ደግሞ ከባድና ቀላል ጉዳት ደርሶባቸዋል። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን እንደገለጸው አደጋው እንዲከሰት ዋነኛው ምክንያት ታክሲው ከተፈቀደለት ጭነት በላይ ተሳፋሪዎችን መያዙ ነው። በአንጻሩ የአዲስ አበባ ፖሊስ ጠቅላይ መምሪያ የ3 ሰዎች ህይወት ወዲያውኑ ማለፉን አረጋግጧል። የቆሰሉ 3 ሰዎች እንደሆኑና 16 ሰዎች ደግሞ ቀላልና ከባድ ጉዳት እንደደረሰባቸው ተገልጿል። ተጎጂዎቹ በአቅራቢያው በሚገኙ ሆስፒታሎች እርዳታ እየተደረገላቸው መሆኑ ይገኛል። አንቆራጫ ለምን አደገኛ ሆነ? ቁልቁለቱ ራሱ ፈታኝ እንደሆነ ይታወቃል። የፊዚክስ ህግጋትን ብንመለከት የአንድ አሽከርካሪ ክብደት በጨመረ ቁጥር በቁልቁለት ላይ የሚኖረው ግዝፈት ይጨምራል። 12 ወይም 15 ሰው መጫን ያለበት ታክሲ 19 ሰው ሲጭን ፍሬን የመያዝ አቅሙ በከፍተኛ ሁኔታ ይቀንሳል። ይህ ደግሞ ለአደጋው መከሰት ትልቁን ድርሻ አሳይቷል። ፖሊስ አሁንም የአደጋውን ትክክለኛ መንስኤ እያጣራ ይገኛል። ነገር ግን ካለው መረጃ የምንረዳው ትርፍ መጫን የሰውን ህይወት እየቀጠፈ መሆኑ ነው። ተሳፋሪዎች ትርፍ በጫነ ታክሲ ላይ አለመጫን፣ አሽከርካሪዎች ደግሞ ከገንዘብ ይልቅ ለሰው ልጅ ህይወት ቅድሚያ መስጠት አለባቸው። ይህ የኮተቤው አደጋ በዝርዝር እየተጠና ባለበት ሁኔታ ላይ ዛሬ መጋቢት 23 ቀን ደግሞ ሌላ አሰቃቂ ዜና ከለሚ ኩራ ክፍለ ከተማ ተሰምቷል። ልክ ከጠዋቱ 1 ሰዓት ከተባበሩት አደባባይ አካባቢ ኮድ 3A 41968 የሆነ የአሊያንስ አውቶቡስ ከአቤም ወደ ተባበሩት ቁልቁለት ሲወርድ ተቆጣጣሪ በማጣቱ 2 የቪትዝ መኪናዎችንና 1 ፒካፕ ገጭቶ አደባባዩ ላይ ተገልብጧል። በዚህ አደጋ ላይ የፒካፕ መኪናው አሽከርካሪ ህይወቱ ወዲያውኑ አልፏል። ከሁለቱም በላይ ደግሞ በፒካፕ መኪናው ውስጥ ወደ ትምህርት ቤት በመሄድ ላይ የነበሩ የ7ኛና የ5ኛ ክፍል ሴት ተማሪዎች ላይ ከባድ የአካል ጉዳት ደርሷል። የአዲስ አበባ ፖሊስ ጠቅላይ መምሪያ አሽከርካሪዎች ሁሌም ቢሆን የመንገዱን ሁኔታ አቀማመጥ በማጤን ተሽከርካሪዎችን መቆጣጠር በሚችሉበት ፍጥነት ሊያሽከረክሩ እንደሚገባ አሳስቧል። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን እንዳረጋገጠው አደጋው የደረሰው የህዝብ ማመላለሻ ታክሲ ከተፈቀደለት በላይ 19 ሰዎችን አጭቆ በማሽከርከሩ ነው። በዚህ አደጋ ላይ የ3 ሰዎች ህይወት ወዲያውኑ አልፏል። የቀሩት 16 ተሳፋሪዎች ቀላልና ከባድ ጉዳት ደርሶባቸው ወደ ሕክምና ተወስደዋል። ፖሊስ መንስኤውን እያጣራ ቢሆንም የትርፍ ጭነትና የቁልቁለቱ አስቸጋሪነት ተዳምረው ይህን አሰቃቂ ክስተት ፈጥረዋል። የኮተቤው መርዶ ሳይበር ዛሬ መጋቢት 23 ቀን ደግሞ በለሚ ኩራ ክፍለ ከተማ ሌላ ድንጋጤ ተሰምቷል። ልክ ከጠዋቱ 1 ሰዓት በተባበሩት አደባባይ አንድ የአሊያንስ አውቶቡስ ከአቤም ወደ ተባበሩት ቁልቁለት ሲወርድ ተቆጣጣሪ በማጣቱ 2 የቪትዝ ተሽከርካሪዎችንና 1 ፒካፕ ገጭቶ አደባባዩ ላይ ተገልብጧል። በጣም የሚያሳዝነው በፒካፕ መኪናው ውስጥ ወደ ትምህርት ቤት በመሄድ ላይ የነበሩ የ7ኛና የ5ኛ ክፍል ሴት ተማሪዎች ከባድ የአካል ጉዳት ደርሶባቸዋል። የፒካፕ መኪናው አሽከርካሪ ግን ወዲያውኑ ህይወቱ አልፏል። በዚህ አደጋ 1 ሞትና 3 ከባድ የአካል ጉዳት ተመዝግቧል። የአዲስ አበባ ፖሊስ ባወጣው መግለጫ አሽከርካሪዎች የመንገዱን አቀማመጥና ሁኔታ ግምት ውስጥ በማስገባት ተሽከርካሪን መቆጣጠር በሚቻል ፍጥነት መንዳት እንዳለባቸው አሳስቧል። በሁለቱም አደጋዎች ህይወታቸውን ላጡ ወገኖቻችን ፈጣሪ ነፍሳቸውን በአጸደ ገነት ያኖርልን። ውድ ተመልካቾቻችን የእናንተስ አካባቢ የትራፊክ ደህንነት ምን ይመስላል? እንዲህ አይነት አደጋዎችን ለመቀነስ ምን መደረግ አለበት? ሐሳባችሁን በኮሜንት አጋሩን። ቪዲዮዎቹን ለሌሎች በማጋራት ግንዛቤ እንፍጠር። ለሟች ቤተሰቦች መጽናናትን፣ ለተጎጂ ተማሪዎችና አሽከርካሪዎች ደግሞ ፈጣን ምህረት እንመኛለን። የዋልያ ኒውስ ቤተሰቦች ተጨማሪ መረጃዎችን እንደደረሰን የምናቀርብ ይሆናል።
ቻናላችንን ሰብስክራይብ በማድረግና የደወል ምልክቷን በመጫን ወቅታዊ መረጃዎችን ያገኙ። ሰላም ለሀገራችን፣ ሰላም ለሕዝባችን። ዋልያ ኒውሶች ነበርን። በቀጣይ ፕሮግራም እስክንገናኝ ድረስ ቸር ቆዩልን።